ሰላም አለይኩም ወረህመቱላሂ ወበረካቱ። ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ አለሁላችሁ። እናንተ እንዴት ናችሁ? እንዴት ቆያችሁ? እንዴት ይዟችኋል? ኑሮ ጤንነት አሪፍ ነው ወይ? እኔ ከአልሐምዱሊላህ አሪፍ ነው ማለት ነው። እና አዲስ ጀማሪ ነኝ፣ ላይክ ሰብስክራይብ በማድረግ አበረታቱኝ ማለት ነው። ዛሬ የማሳያችሁ ምን ይሆናል ኢሞችን እንዴት መጠለፉን እና የተጠለፈውን ኢሞ እንዴት አድርገን ማቋረጥ እንዳለብን ነው ማሳያችሁ ማለት ነው። አዲስ ቤተሰብ የሆናችሁ የደወል ምልክቷን በመጫን ቤተሰብ ሆኑ። ቤተሰብ የሆናችሁ ደግሞ ላይክ በማድረግ አበረታቱኝ ማለት ነው። አሁን ኢሞችንን አዳፕት ማድረግ አለብን ማለት ነው። አሁን ወደ ፕሌስቶር እንሄዳለን ማለት ነው። ፕሌስቶር ሄደን የኔ ስለጻፍኩት ቅድም ማለት ነው እንደዚህ እናደርግና የኔ ኦፕን ነው ማለት የኔ የተስተካከለ ነው ማለት ነው። እናንተ የተስተካከለ ሆነ አዳፕት የሚል ይመጣላችኋል። እሱን በመጫን ኢሞአችሁን ታስተካክላላችሁ ማለት ነው። አሁን ከዚህ ወጥተን ቀጥታ ወደ ኢሞ እንሄዳለን ማለት ነው። ኢሞ ላይ እንገባለን ማለት ነው። ኢሞአችን ላይ እንደዚህ ገብተናል። ከታች የፕላስ ምልክቷ አለች፣ ከላይ ደግሞ በዚህም መግባት እንችላለን። እኔ በፕላስ ምልክቷ ገብቼ ነው ማሳያችሁ ማለት ነው። የፕላስ ምልክቷን አንዴ እንጫናለን። ከዛ ሞር የሚል ይመጣልናል ማለት ነው። ከዛ ይሄ ሞር የሚለውን አንዴ እንጫናለን ማለት ነው። ከዛ እዚህ ጋር ከመጣ ዝርዝር ላይ ማለት ነው ሴቲንግ የሚለውን መርጠን እንጫናለን ማለት ነው። ሴቲንግ የሚለውን እንጫናለን። አይዋ ሴቲንግ የሚለውን ተጭኛለሁ ማለት ነው። ከዚህ ደግሞ ከመጣው ዝርዝር ላይ ይሄ ከመጨረሻው ወደ ላይ የሚለው የሚታየው አለ። ሞርኒንግ ዲቫክቲስ የሚል አለ ማለት ነው። እሱን አንዴ ጊዜ ክሊክ እናደርገዋለን ማለት ነው። ከዛ ቀጥታ ወደ ኢሞ ወደ ተጠለፍንበት ቦታ ወሰደን ማለት ነው እላችኋለሁ። ከዚህ ላይ ኦንላይን ዋን ኦንላይን ቱ የሚል አለ ማለት ነው። የመጀመሪያው ኢሞ የኔ ኢሞ ነው ማለት ነው። ከዛ የኔ ኢሞ ኤስኤም ኤ165 ሳምሰንግ ይላል ማለት ነው። የኔ ኦንላይን ነው፣ ሳውዲ አረቢያ ይላል ማለት ነው። የኔን ኢሞ የጠለፉት ደግሞ ኤስኤም ጂ400 ኤፍ ሳምሰንግ ይላል ማለት ነው። እና እነሱም የጠለፉት ሳውዲ አረቢያ ነው ይላል ማለት ነው። ከታች ይሄው ሳውዲ አረቢያ ኦንላይን ይላል ማለት ነው። ከላይ ደግሞ የኔ ሳውዲ አረቢያ ኦንላይን ይላል ማለት ነው። ከዛ ሁለቱም በተመሳሳይ ቀን አይደለም የተከፈተው ማለት ነው። የ2019/01 በ10/38 ነው ይላል ማለት ነው። አሁን ይሄ እንዴት አድርገን ማቋረጥ እንችላለን እና ለጭራሽ ኢሞአችንን እንዳይጠለፍ እንዴት ማድረግ እንችላለን ማለት ነው። ይህን አንድ ጊዜ ክሊክ እናደርገዋለን። ይኸው ከዚህ መጣልና ኦንላይን ጂ400 ኤፍ ሳምሰንግ ይላል ማለት ነው። ኦንላይን የሚታያቸው ኦንላይን አረንጓዴ በርቷል ማለት ነው። ኦንላይን ነው ይላል ማለት ነው። ሊስት ኮድ አገሩ ማለት ነው። ሎኬሽኑ ሳውዲ አረቢያ ይላል ማለት ነው። ኢሞ የተጠለፈበት ቀን በ2026 በ10/35 ነው ኢሞአችን የተጠለፈው ማለት ነው። ይሄ ሊስት ማይ ኮድ ይላል ማለት ነው። የኢሞ ኮዳችንን ከአሁን በኋላ ማግኘት አይችልም ማለት ነው ከተደለተ። አሁን እንዴት አድርገን ማቋረጥ እንችላለን? ኢሞ ዲሌት የሚለውን ይህን ዲሌቱን እንነካዋለን ማለት ነው። አንድ ጊዜ ከዚህ ዲሌት ካንስል እና ዲሌት የሚላለን ዲሌት የሚለውን አንዴ እንጫነዋለን ማለት ነው። ከዛ ኢሞ ተደለተ ማለት ነው። ይሄው የተጠለፈው ኢሞ ተደለተ ማለት ነው። ከዛ ይሄን የተጠለፈውን ኢሞ እንዴት አድርገን ከአሁን በኋላ ሌላ ሰው እንዴት እንዳይጠልፍብን ማድረግ እንደምንችል ላሳያችሁ ማለት ነው። ከዚህ
ከላይ ሁለት ክብ የመሰለ ነገር ይታያቸዋል ማለት ነው። ይሄ ሌላ ሰው ሲጠልፈው እንደዚህ አይነት ምልክት ያመጣል ማለት ነው። ከታይ ደግሞ ኦን ይሄ የበራውን ኦን ያለውን ኦፍ እናደርገዋለን ማለት ነው። እዚህ አድርገን ይሄ ከታይ ካንስል የሚላለ ይሄ ዲቫይንድ የሚላለ ማለት ነው። እሱን እንጫነዋለን አንድ ጊዜ ክሊክ እናደርገዋለን። ይሄው በቃ ተዘጋ ማለት ነው። አሁን ኢሞችን ሁለተኛ ሌላ ሰው አይጠልፈው ማለት ነው። በአስተማማኝ ሁኔታ ኢሞችን ይቀመጣል ማለት ነው። እና ይህን ይመስላል ቪዲዮ። ከተመቻችሁ ላይክ እና ሰብስክራይብ አድርጉኝ ማለት ነው። አዲስ ጀማሪ ነኝ፣ አበረታቱኝ። አስተያየት ካለ ኮሜንት ጻፉልኝ እና ያወቅኩትን ላሳውቃችሁ ብዬ ነው ማለት ነው። ያው የእውቀት ትንሽ የለውም እላችኋለሁ የኔ ወዶች። መልካም ቆይታ። ስላዳመጣችሁኝ አመሰግናለሁ። ቀጣይ በቪዲዮ ውስጥ የምንገናኝ። መልካም ቆይታ። ማሰላማ